አስመስሞ በወግ ታጭቶ በክብር እናት አባት ሳያሰናበት ድንግልናን እንደጠበቁ መዳር ክብር ነውር ሆኗል። ዛሬ ይሄው አሳልፎ ሰጠ፣ ረሳን። ይሄው ስለ ድንግልና ማን ያወራል ዛሬ? ወገኔ ያዙ። ክብራቸውን ወደ ነውር እለውጠዋለሁ፣ እኔም የሰጠኋቸውን ክብራቸውን በሐሳር እለውጠዋለሁ። አንድም ጣዖት ማምለክ ይጀምራሉ፣ ህሊናቸው ይጠፋል፣ እግዚአብሔር ይርቃል፣ ሕጉን ይዘነጋል። ያመለኩት ጣዖት ደግሞ ፍዳን፣ መከራን፣ ሐሳርን ያመጣባቸዋል። ሰው የልዑል እግዚአብሔርን ሕግ ሲረሳ ዕውቀት፣ ጥበብ፣ አእምሮ፣ ማስተዋል ይለየዋል። እየዛበረ እድሜውን ይቆጥራል፣ እየተጨነቀ እድሜውን ይጨርሳል። 8 ቁጥር ወተብልዖሙ ኃጢአቶሙ ለሕዝቤ፣ የሕዝቤ ኃጢአታቸው መብል ሆኗል። ወገኖቼ እስራኤል በእስራኤልኛን መናገር ነው። በልተው ጠጥተው በሰሩት ኃጢአታቸው ምክንያት ቁጣና መቅሰፍት መታ ታጠፋቸዋል። ካልበሉ ካልጠጡ ካልጠገቡ ልዝፈን አለ እንዴ? ላመንዝር አለ እንዴ? ከጥጋባችን የተነሳ እምንሰራው ጠፍቶብን ጥጋብ በአናቱ የፈላበት አይደለም እንዴ? ከሴቱ አልፎ ግብረ ሰዶምን የሚፈጽመው ጥጋቡ በአናቱ የፈላበት እኮ ነው። የሚርበው እንኳን ሊያደርገው አያስበውም። የሕዝቤ ኃጢአታቸው መብል ሆኗል። በልተው ጠጥተው የሚሰሩት ኃጢአት ጥፋትን ያመጣባቸዋል። እየጠጣ እየዘፈነ አይደለም ያሽቃንጠው፣ ጮማ የሚቆርጠው፣ ሴት የሚያማርጠው፣ መጠጥ የሚገለብጠው እስኪገለበጥ ድረስ አስተውሉ። በልተው ጠጥተው በሰሩት በኃጢአታቸው ምክንያት ከእግዚአብሔር ዘንድ ቁጣና መታ ታጠፋቸዋለች። ሕገ እግዚአብሔርን ረስተው የበሉት የጠጡት ቁጣና መቅሰፍት ሆነው ያጠፋቸዋል። አባቶቻችን እኮ ስመ እግዚአብሔር ሳይጠሩ ማሳው እርሻው አይጀመርም። ስመ እግዚአብሔር ሳይጠራ ጸሎት ሳይደረግበት አውጥቶ ማሳ ላይ መበተን የለም። አባቴ ያሳዩኝ ነው የምናገረው። ነፍስ አባታቸውን ጠርተው እምዘራው ነው ባርኩልኝ ብለው ዘሩ ተሰፍሮ ይቀመጣል። አባት መጥተው ባርከው ነው የሚዘራው የነበረው። ያን በልተን ነበር ያደግነው። ሌባ አልነበረም፣ ውሸታም አመንዝራ አልነበረም፣ ወልዶ የሚክድ አልነበረም፣ ማህፀን የሚዘጋ አልነበረም፣ የሚያስጨነግፍ የሚያስወርድ ሰምተን አልነበረም። ጉድ እየሰራን ጉዱ ገና ይኸው የሕዝቤ በደላቸው ኃጢአታቸው እንደ ብዛታቸው ይኸው መብላቸው የሚያጠፋቸው ሆኗል። እንደ ብዛታቸው መጠን ኃጢአት ሰሩብኝ። ወይነሰዋ ለነፍሶሙ በጌጋዮሙ፣ እስራኤል ልባቸውንም ወደ በደላቸው አድርገዋል። አንድም በልተው ጠጥተው በሰሩት በኃጢአታቸው ምክንያት ሥላሴ ሰውነታቸውን በፍዳ በሞት ይወስዱታል። ይኸውም ኃጢአትን የሚሰሩ ሁሉ በሕይወተ ሥጋቸውም በኋላም በነፍሳቸውም ሞት እንደሚመጣ ልብ ይለዋል። ዛሬ ዘራናት በነፍሳችንም ከሞት በኋላ አዝመራውን የምናጭደው መሆኑን ልብ ይለዋል። አስተውሉ። የሚመጣባቸውን የሞት መቅሰፍት መናገር ነው። 9 ቁጥር ወይ ከወን በከመ ዝንቱ ሕዝብ ከማሁ ካህን፣ እንደ ሕዝቡ እንዲሁ ሕጉን ረስቷልና ካህኑ ይሆናል። ተው የሚል የለም።
ሲበሉ አብሮ ሲጠጡ አብሮ ሲዘፍኑ አብሮ ካህኑ ተደባልቆ ሕጉን ረስቷልና እግዚአብሔር ተለይቷልና። ካህን እኮ ክቡር ነው። ካህን የሿሚውን ክብር መጠበቅ አለበት። ሿሚው እግዚአብሔር ነው። እዚያም ዘው የለም። የሚገባበትም የሚናገረውም የሚለብሰውም የሚወጣበትም ሁሉ የሿሚውን የአምላኩን ክብር የጠበቀ መሆን አለበት። እናቱ ያለች ፍትሐ ነገሥት መሸታ ቤት የተገኘ ካህን ስልጣኑ ይያዝ ይላል። የት ነው የሚመሽል? የት ነው የምንውለው? አይ ስምንተኛው ሺህ አቤት ቆቡ ያለው መርካቶ፣ ሻሹ ያለው መርካቶ፣ መስቀሉ ያለው መርካቶ፣ ከበሮው መርካቶ፣ በገናው መርካቶ፣ አቤት ጉድ! ካባው ቀሚሱ መርካቶ። እነማ ሆይ የመርካቶ ቆብ፣ እነ አባው ሆይ የመርካቶ ቆብ፣ እነ መምሩ የመርካቶ ሻሽ። እናቴ ልጅ እውነተኞቹ የተዋህዶ ልጆች ልባቸው ነው ሻሹን የጠመጠመው፣ ልባቸው ነው የመነኮሰው ቆቡን ያደረገው። መንኩስና እኮ መላእክትን መሆን ነው። መንኩስና እኮ መላእክትን መሆን ነው። ብፁዕ አባታችን አቡነ ተክለ ሃይማኖት ከ24ቱ ካህናተ ሰማይ ከ40ቱ እንስሳ የሥላሴን ዙፋን የሚያጥን መንኩስና ድንግልና ንጽሕና እኮ ነው። መንኩስናው እኮ ልቡ ቆቡን የጫነው አባቴ ተክለ ሃይማኖት ለ24ቱ ካህናተ ሰማይ ክብር በቅቷል። መንኩስና ይህን ክብር ያስገኛል። መርካቶ እየሸጡ ይቀልዱበታል ቆቡን። ንጹሐን አባቶችን አይነካም። ይኸውልህ ከሚጠጣ ጋር ይጠጣል፣ ከሚዘፍነው ይዘፍናል። ሕጉን ረስቷልና ሕዝቡ የሚሰራውን አብሮ ይሰራል። ሕጉን የረሳ ካህን ተዋይልም ይብላኝልኝ እንደ ሕዝቡ እንዲሁ ካህኑ ይሆናል። ሕገ እግዚአብሔርን ስለረሳ ሕዝቡ የሚሆነውን አብሮ እየሆነ ይሰራል። ጨዋው አላዋቂው ሲታበይ አብሮ ይታበያል። ካህኑም ከጨዋው ጋር ይታበያል፣ አብሮ ይሰራል። ተዋይልም አእምሮ ተለይቶታልና አንድም ጨዋው ትብትብ ምንጣፍ ሲሸከም ካህኑም አብሮ ትብትቡን እናንተን አብሮ ይሸከማል። ምንጣፉን አብሮ ይሸከማል፣ አብሮ ይሄዳል። ወትቤቀሎሙ በፍኖቶሙ እነሆ ልጆችህን በመንገዳቸው እበቀላቸዋለሁ። አንድም እነሆ ልጆችህን በስራቸው አላስተማርካቸውምና አብረህ ትብትቡን ተሸክመሃልና ተው አላልክምና ሕጌን አላስተማርክምና ሕዝቤ እውቀት ከማጣቱ የተነሳ ጠፍቷልና እነሆ እንደ ልጆችህ በስራቸው ተበቅዬ አጠፋቸዋለሁ። ከልጅ መከራ ይሰውረን መድኃኔዓለም።